እናንተ ይሄ ቤት እኮ እኔ ሳልሸጠው ሊያልቅ ነው። ወይ ግዙኝ ወይም ደግሞ ለሚገዛ ሰው ሼር አድርጉለት። እስከዛ ግን ቤቱን ላሳያችሁ። እንደምታዩት ሰፊ የሆነ ሳሎን አለን። እዛ ጋርም ዳይኒንግ አለ። በዚህ በኩል ደግሞ የባልከኒ ቦታችን እናገኛለን። ሁለት መቶ 290 ካሬ ላይ ያረፈ ስለሆነ በቃ ሁሉም ነገሩ በጣም ሰፊ ነው። እንደምታዩት ይሄ ኦፕን ኪችናችን ነው ማለት ነው። በውጭ በኩል ደግሞ የሰራተኛ ክፍል አለ። እሱንም ማሳያችኋለሁ። እንደምታዩት በጣም ውብ የሆነ ነው። እዛ ጋር ደግሞ ኢንዱስትሪያል ሳከር አለው። በዚህ በኩል ደግሞ መኝታ ቤቶችን ነው የምናገኘው። ማስተር ቤድሩም መጀመሪያ ላሳያችሁ። ማስተር ቤድሩም ራሱ እንደዚህ ለቀቅ ያለ ነው እንደምታዩት። በዚህ በኩል ደግሞ የባልከኒ እናገኛለን። እዚህ ጋር ደግሞ የማስተር ቤድሩም ባዝሩማችን ነው ማለት ነው። አሁን ደግሞ የልጆች መኝታ ቤት ክፍል አሳያችሁ። እዚህ ጋር የምናገኘው የልጆች መኝታ ቤት ክፍል ነው። እንደምታዩት 2 አልጋ ይዟል። እዛ ጋር የማጥኛ ክፍል ይኖራቸዋል። እዚህ ጋር ቁምሳጥናቸው አለ። እዚህ ጋር ደግሞ 3ኛው መኝታ ቤት፣ ይሄም የራሱ የሆነ ባልከኒ ያለው በዚህ በኩል። ሩሞቹ እንደምታዩት እንደ መኝታ ቤት በጣም ሰፊ ናቸው። አሁን ደግሞ ባዝሩሙን ላሳያችሁ። ኮመን ባዝሩም፣ ይሄ ኮመን ባዝሩም የልጅ መታጠቢያ ነው። የላውንደሪ ማስቀመጫ ነው። አሁን ደግሞ የሰራተኛ ክፍል ላሳያችሁ። የሰራተኛ ክፍላችን ያለው ከውጪ ነው። ከውጪ ስንል ያው የራሷ መታጠቢያ ክፍል አላት። እንደምታዩት ይሄ የእሷ ክፍል ለሚሆነው ይሄን ቤት ለመግዛት እንግዲህ ከታች በማስቀምጠው ስልክ እየደወላችሁ መግዛት ትችላላችሁ። አንድ ቤት ነው የቀረው፣ ቶሎ ግዙ።